የልቤ ትርታ አሳዛኝ የፍቅር ታሪክ ክፍል 1 ዛሬ ቀኑ አዲስ ነው። አሮጌ ዓመት አልቆ ሁሉም አዲስ ሆኗል። ትምህርት ቤቶችም እየተከፈቱ ነው። ዩኒቨርሲቲዎችም ለተማሪዎቻቸው አቀባበል እያደረጉ ነው። ጌዲዮ የሁለተኛ ዓመት የዲግሪ ተማሪ ነው። በባለፈው ዓመት አገር አቀፍ ከፍተኛ ውጤት ያመጣውም እሱ ነው። ዛሬ የሁለተኛ ዓመቱን ትምህርት ሊቀጥል ሻንጣውን ሸክፎ የጅማ ዩኒቨርሲቲን ረግጧል። እናም አቀርቅሮ በመንገድ ላይ ሳለ አንዲት ቅልብልብ ያለች ቆንጆ ፊት ለፊቱ መጥታ ተጋጩ። ከዚያም እያየ አትሄድም ብላ ጮኸችበት። እሱ ግን ምንም ሳይላት መንገዱን ቀጠለ። ልጅቱም ይቅርታ ባለመጠየቁ ተናዳ ተከትላ ሄዳ ልብሱን ያዘችና እያናገርኩ አይደል አለችው። ያመሃል አታስተውልም እያለች የስድብ አይነት ታወርድበት ጀመር። ጌዲዮን ግን እንኳን ይቅርታ ብዙ ተማሪዎች ከሩቅ ሆነው በፍርሃት ነበር የሚያዩዋቸው። ምክንያቱም ጌዲዮ ከባድ የሚጥል በሽታ አለበት። ግቢውን ከረገጠበት ጊዜ ጀምሮ ከመጽሐፍና ደብተሩ ውጪ ጓደኛው ነኝ የሚል ማንም የለም። ሲበዛ ኮስታራ፣ ዝምተኛ፣ ብቸኛ ነው። ከትምህርቱ ውጪ ከመምህራኖቹ ጋር እንኳን አፍ ለአፍ ገጥሞ አያውቅም። ማንም ሲስቃይቸዋለሁ የሚል የለም። ከላይ ጀምሮ እስከታች ሁሉም ይፈሩታል። መቅደስ ግን አታውቀውም። የመጀመሪያ ዓመት ትምህርቷን ለመከታተል ገና ግቢውን መርገጣ ነው። እናም እጆቿን ከልብሱ አላቆ ግራ ይዞ መሄድ ፍሬን ከለቀቀ መኪና ራስን ለማዳን ይጠቅማል። እኔ ባላይሽም አንቺ እያየሽ መሄድ ግዴታሽ ነው አላትና አመናጭቋት ሄደ። መቅደስም ሁኔታው ገርሟት በነበረችበት ቆማ ሲሄድ ታየው ጀመረ። እናም እግዜር አወጣሽ የሚሉ ቃላቶች ከብዙ ተማሪዎች ወደ እሱ ተወረወሩ። ሁኔታው ግራ አጋባ። አንድ ቀኑ ሰንበት ነው። መቅደስም ከጓደኞቿ ጋር በመሆን ቤተክርስቲያን ሄዳለች። ውዳሴም አድርሰው ሲጨርሱ የመቅደስ የመጨረሻ ጸሎቷ የመጀመሪያ ቀን የሰማሁትን የጌዲዮን ድምፅ አሰማኝ ነበር። ሲጨርሱም ወደ ግቢ ተመለሱ። ግቢ ሲመለሱ ባየችው ነገር ግን በጣም ደነገጠች። አንድ ወጣት መሬት ላይ ተዘሮ ሲንፈራፈር ባፍና አፍንጫውም አረፋ ሲደፍቅ ነበር። በዙሪያው ብዙ ተማሪ አለ፣ ግን የሚረዳው አንድም ተማሪ አልታያት አለ። ጓደኞቿም በነበሩበት ቆሙ። እሷ ግን ልትሄድ እግሯን ስታነሳ ጓደኞቿ ያዟት። መቅደስም ሆናችሁ ልንረዳው ይገባል ብላ ጮኸችባቸው። አንዷ ጓደኛዋም ጌዲዮ እኮ ሁሌ ነው የሚጥለው፣ ደግሞ ማንም ተጠግቶት አያውቅም። ቢጋባብሽት መሄድ የለብሽም፣ ደግሞ ከአንድ ግቢ መምህርና ተማሪ ተለይተሽ የምትረጂው ማን ስለሆንሽ ነው እያሉ በየተራ ለፈለፉባት። እሷ ግን የሰማችው ጌዲዮን ይሆናል። ጓደኞቿ ያዟት። መቅደስም ሆናችሁ ልንረዳው ይገባል ብላ ጮኸችባቸው። አንዷ ጓደኛዋም ጌዲዮ እኮ ሁሌ ነው የሚጥለው፣ ደግሞ ማንም ተጠግቶት አያውቅም። ቢጋባብሽት መሄድ የለብሽም፣ ደግሞ ከአንድ ግቢ መምህርና ተማሪ ተለይተሽ የምትረጂው ማን ስለሆንሽ ነው እያሉ በየተራ ለፈለፉባት። እሷ ግን የሰማችው ጌዲዮን ይሆናል።